ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ጋር ሁሉ ሰላም እና ደስ እንዴት ናችሁልን? እንግዲህ ጠፍተናል፣ ትንሽ ጠፍተናል መሰለኝ እንግዲህ እና ዛሬ ዘንዳችሁ የመጣ ነው ቪዲዮ አቦ መጀመሪያ በጣም ደክሞኛል። ታይርድ ይላል እንግሊዝኛውን አልተወችም አሁንም እና ደክም ያለው የደከምኩት ደግሞ ምንድነው ደከም ዝም ብዬ ማለት ነው። እና ደህና ናችሁ ወይ አላችሁ ወይ? እና እኛ ዛሬ ይዘንላችሁ የመጣ ነው ደግሞ የሚያናድድ የሚያስገርም ደስ የሚል ነው። እናቶቼ ልንላችሁ የመጣ ነው ኢትዮጵያ ምድር እንዳትረገጡ ጎበዝ። ምን ልትሰሩ ወጦች? መከራ እኮ ነው ያለው እዚህ ሀገር። ምን በወጣችሁ ነውና ስደት ላይ የምትከራተቱት ለማለት ነው። ኑ ቶሎ ትናንትና ያየነውን ጉድ ማለት ነው። በቃ እንደዚህ አላሰብንም አልጠበቅንም ነው የምንላችሁ። እንዴ ሰው ጎበዝ ይበላል። እንደ አንድ አይነት ምግብ እኮ አይደለም የሚበላው። ውጭ ላይ ራሱ የቤቱን እንግዲህ አላየንም። ውጭ ላይ እኮ እንግዲህ አንድ ምግብ እዚህ ማለት ነው ያው ከ500 በታች የለም ስፔሻል ምናምን የሚሉት ማለት ነው። እና እንግዲህ ያችን አንድ ምግብ አያዙ የተለያየ ነው የሚበሉት ምናምን እናላችሁ። በጣም ነው የሚበሉት። ምንድነው ልንላችሁ የፈለግነው ኑቶለ ሁሉም ሳይበላ አያድሩ እና መጠጡ ነው የተሻለ። መጠጡ እናንተ ጎበዝ። ደግሞ እኮ ከ4 ሰዓት በኋላ አሉ መጠጡ ስንት ነው የሚሆነው? እየረከሰ ይሄዳ ነው እየተወደደ እየረከሰ ነው። 150 ይሆናል። እየረከሰ 150 እኮ ትሆናለች ነው የተባለው። እየረከሰ ይሄዳ ነው እስከ ሌሊቱ ካረዘ እኮ ስንት ይሆናል የተባለው? ካስተውሽ ዙሮ እየረከሰ ይሄዳ ነው። እየተወደደ ነው። እኔ የሰማሁት እየተወደደ ተሳስታ ነው። ከጆሮ ላይ ታይታብን ነበረ። እንወራረድ እኔ ይወደዳል ነው እሱ ይወደዳል ነው። እኔ ይረክሳል ነው ያልኩት። በቃ እኔ ተወደደ ብያለሁ። ዛሬ ምሳ ተጋብዥኛለሽ? እቤቴ ከሆነ ጋብዛታለሁ። በቃ ቤትሽም ቢሆን ሩዝ አምሮኛል፣ ሩዝ ትሰሪልኛለሽ። ውጭ ከሆነ እኔ ደግሞ የፈለገውን ጋብዛታለሁ። እና እንደዛ ነው። እግዚአብሔርን በጣም ነው የሚገርመው። በነገራችሁ ላይ ማለት ነው ትናንትና በርገር በልተን በጣም ነው የሚጣፍጠው። ኢትዮጵያ ላይ በርገር እናላችሁ ከፊት ሂደና ማለት ነው ከሆነ ካፌ ላይ የመጀመሪያችን በርገር አዘናል። እህል ቅጠል አይልም ነበር። በጣም ነበር የሚያስጠላው። ዳቦ ማለት ነው ምን ገምጠው ስንል ተፈረፈረ። የእንትኑ ዳቦ ሆኖ መሰለኝ አላውቅም። ይሄ በርገሩ ነበር መሰለኝ። ከዛ እዛው ቤት ደግሞ ድጋሚ ፒዛ አዘዝነው ማለት ነው። አይጣፍጥም። እንዳለ ጎመን ነው ነስነሳ ያመጡልን ነው ጎመን። ከዛ ደግሞ ደሴ ሂደና አዘዝነው ፒዛ ማለት ነው። ያንም አይጣፍጥ። ከዛ በቃ ተስፋችንን አንቆርጠን አይጣፍጥም ምናምን ብለና ትናንት ጋባዥ ተገንቶላቸዋለሁ። በርገር ሲጋብዙን በጣም ነው የሚጣፍጠው። በነገራችን ላይ እኔ ነኝ ወስርፋቸው። ያችን ካፌ የቤተሰብ ናት፣ እህቴ ናት። ፒያሳ ነው ዲቪያ ካፌ የሚለው ጋር ፒያሳ ሄዳችሁ ብሉ። ማርያም በጣም ነው የሚጣፍጠው በርገሩ። ስፔሻሉ ፒዛው ምናምን ራሱ ቆንጆ ነው። ቆንጆ ስራ ነው የምትሰራው። እሷ ራሱ ነግራኝ ነበር። በጣም ነው በቃ ልዩ ነው ስራችን ምናምን ብላለች። ቀመስንላት። በጣም ቆንጆ ነው። ዲቪያ ካፌ ብላችሁ ሂዱ። ቆንጆ ነገር ታገኛላችሁ ማለት ነው። እና ሄዳችሁ ብሉ። የሚጣፍጥ ነገር እንላችኋለን። እና ምንድነው እንላችሁ የፈለግነው? አዲያ ግን ውድ ነው። ተወዶብኛል ነው። ስፔሻሉ ስንት መሰላችሁ? ያው 500 ማለት ነው 475 ነው። ስፔሻል ፒዛ በጣም ቆንጆ፣ ይሄ ተደራራቢው ማለት ነው ሳውዲ የምንበለው። እና የለም እያልን ነበር እኛ ስጋ ያለው እንቁላል አለው ምንም የሌለው ገብርኤልን በጣም ነው የሚጣፍጠው። በቃ በጣም አድንቀን የሰራቸውን ሁሉ አድንቀን ምናምን የወጣ ነው። ምክንያቱም አላገኘንም ነበር እንደዚህ አይነት እስካሁን። እናቶቼ ኑሮ ተወዷን የሚላችሁ እኛ እንደው ቀረጸም ሁሉ የሚበሉት ልናሳያችሁ ነበር የደበረ። እኛ ደግሞ ፈሪነን ነው ውጭ ላይ ቢያጠናግረን። ግን አንዳንድ ጊዜ ሳስበው እኔ አረብ ሀገር ለምንኖር ነው መሰል ኑሮ የሚወደደው። እኔ እንጃ እዚህ ያሉት ይኖራሉ። ማርያም ለምግብ ለመጠጥ አሁን በቤት ውስጥ ሳይሆን በውጭ አሁን ለሚያወጡት አያጡ። እግዚአብሔር ይገርሙኛል። እኔ እንጃ አላውቅም። ሰርተው ለዛ እያራጉት ይሆን እንደው እኔ እንጃ። ታራላቸው እናቴ ይለያሉ። አለ ብር አለ
እዛ ላይ ይሰራሉ ደግሞ። እኛ አሁን የሆነ መወሰን አንችልም፣ እንፈራለን መሰለኝ። ከሱ ማግኘትን ብቻ ነው እንጂ ከስረን አናውቅም። በርግጥ ቁጭት አለ፣ ስራ መፍታት አለ ከሱም እኮ። ግን ደግሞ እዚህ ምንድን ነው ስራ ስትጀምሩ ኪሳራን ማስበን ነው መጀመሪያ ያለብን። አሁን እኔ ስራ ለመጀመር የምፈራው አንድ የከሰርኩ እንደሆነ እያልኩ እፈራለሁ። አሁን ግን ለመጀመር ወስኛለሁ፣ እጀምራለሁ ኢንሻአላህ ብያለሁ። እና እህቶች የኢትዮጵያ ኑሮ በጣም ነው የሚገርመው። ሰው ሴቱ እንዴት እንደሚዘንጥ ነው የምላችሁ። የሴቱ ዘናጭ ነው፣ ጉድ ነው። ስንት ብር እንደሚያወጣ እኮ ለሂውማን ሄር ማርያም ብዙ ብር አውጥተው ነው ታውቃላችሁ። ሂውማን ሄር የሚገዙት በፀጉር ራሱ የሚወጣ የለም። ያኔ አሁን በፀጉር መውጣት እንትን ሆነ ግርግርና እና ሁሉም ሴት ዘንጣ ነው ሂውማን ሄር ያደርጋሉ። እግዚአብሔርን አንድ እንደዚህ ሳይዘንጡ እንኳን አይወጡም እኮ። በጣም ነው ግርም የሚለን። እኛ እኮ በጣም ነው የምንሰፈሰፈው ቤተዊ እና የአረብ ሀገር ሴት አልታደለችም። የአረብ ሀገር ሴት በጣም ነው የምናሳዝነው። ገብርኤልን የኔ ምስኪኖች እንዱ ማርያም እና ይዟችሁሽ ኑ ቶሎ በቃ ብላችሁ ካልተዋችሁት እግዚአብሔርን አይሞላም። እኛ አሁን ሁሉ ነገር ትተን ነው በቃ ብለን አሁን እሷን ማግብታ ትዳሯን ይዛለች። እንደ እግዚአብሔር ፍቃድ ልጅ ይኖራታል። እሷ ማለት ነው። እና እንደነው ነገሮች የማንንም ወሬ አትምጡ፣ የሚላችሁን አትስሙ። እግዚአብሔርን ወስናችሁ ከሆነ በራሳችሁ ወስናችሁ ከሆነ አገራችሁ ግቡ። የማይሆን ከሆነ አይታችሁ ደስ ካላለ ሌላ ሀገር ሌላ ሀገር ለመሄድ ይሳተንጡ። እኔ ግን ሌላ ሀገር ለመሄድ ከሆነ ግን እናት አባታችሁን እዩ በእግዚአብሔር። እኛ አሁን ያለን እረፍት ያለን ደስታ መድኃኔዓለም ማርያም ለኛ ያደረገውን ለማንም ነው ያላደረገው። በቃ እኔ በአካል እናት አባቴን በጣም ሌሊት ላይ ማለት ነው ህልም አይቼ እንኳን የእውነት ቢሆን እንዴት ነው አቤት የምገባው? እንዴት ነው የምሄደው? በእግዚአብሔር በጣም ነበር ባጣቸው ማለት ነው። እናቴም አባቴም ወይ ቤተሰብ ምናምን በጣም ከባድ ነበር። አሁን ግን አግኝቻቸው አረፍኩኝ። በቃ ልቤ እርፍ ብሏል። መቼም ሞት አይቀር ሁላችንም ሄጅ ነን ማርያም። ግን ያንን ሁሉ አመት ተለይቼ ባጣቸው አስቡት። ብዙ አመት ካሁን በኋላ ቆይቼ ብመጣ ራሱ እግዚአብሔርን ለውጥ የለም። መጥቼ ይችን ኑሮ እንደምኖር አውቀዋለሁ። ምክንያቱም እዚያ ስንኖር እኮ አሁን የዛሬ አመት እንሄዳለን በማለት ነው ጊዜያችንን እየገፋ ነው። እና የዛሬ አመት እንሄዳለን ብለን የዛሬ አመት ስንሆን ያሰብነው የለም፣ ያው ይሆንብናል። ከዛ እንደገና ቀጣይ እንላለን እና እንደዛ እያልን ነው የኖርነው። እንግዲህ ከዛ ስንመጣ ማለት ነው በነገራችሁ ላይ ማርያም ምንም እንትን ያን ያሰብነው ሞልቶ ምናምን አልመጣንም። በቃ ድንገት አሁን እኛ እንደምንነግራችሁ ድንገት ብትርጋል ነው በቃ እንሄዳለን ወሰን መጣ። አይሞላም ያው ነው ብለን ማለት ነው። ዙሮ እግዚአብሔር ይመስገን እየኖርን ነው። ምንም ያን ያክል እንትን ያለብን ነገር የለም። አሬ ኖራን ሰው እንዴት እንደሚኖር እኮ ማርያም ቤት ተከራይቶ ሰራተኛ ሁሉ ቀጠረው ምናምን ነው የሚኖረው። ስለዚህ እኛ ለምን ብለን ነው በቃ ውስጥ እናርጋችሁ በቃን ብላችሁ መምጣት አለባችሁ እግዚአብሔር እንጂ መቼም ነው ልጅ ያለ መውለድ አለ እድሜ ከ30 በላይ ከሆነ በኋላ ወየው ቢባል የትም አይገኝም። ገብርኤልን ቤት ኑሯቸው ሀብት ኑሯቸው ባላቸው ሚስታቸው በጣም ብዙ ኑሯቸው ማለት ነው ልጅ የለም። በጣም ነው የሚያስጠላው ማርያም። መና ያኔ ተስፋ ነው ቁርጥ የምታደርጉት። ሰው እንደዛ ከሚሆን እናት አባት ከምናጣ መተን አይተናቸው ቢያንስ ካልተመቻችሁ በቃ እንደው ቢኖር ተመቸም አልተመቸም በአገር ላይ እንደመኖር ያለ ነገር የለም። ካልሆነ ግን መሰደድ ማርያም። ግን እዩ ቤተሰቦቻችሁን አደራ። እናቶቼ ነው ቶሎ ህይወት ከብዳለች። አሁን በጣም እንትን እያለ ነው ማለት ሞት ረክሷል ማርያም። ዛሬ አይታችኋቸው ነገ እኔ አሁን ትናንት አንድ ሴትዮ ናት ትናንት አግኝቻትኝ በቃ ዛሬ ሞተች ሲባል በጣም ነው የገረመኝ። እግዚአብሔር በቃ ሰላም ተባብላችሁ በቆማ ማለት ነው እንዴ! በስመ አብ በጣም ያስፈራን ያለንበት ጊዜ ገብርኤል እና ቶሎ እህቶቼ በእግዚአብሔር እናት አባት ይሁ በሽታው በጣም በዝቷል፣ ሞት በዝቷል። እና ሰላማችሁ ይብዛልን። አይዟችሁ በርቱ። እንግዲህ ስምጡ እንገናኛለን። ቻው።